ሰላም። ዛሬ የምንነጋገረው በጣም ከባድ ግን ሁላችንንም ስለሚመለከት አንድ ነገር ነው። ከሞት በኋላ ስላለው ነገር። እንግዲህ በክርስትና አስተምሮ መሰረት ሞት ምንድን ነው? ከዛስ ወዲያ ምን ይጠብቀናል? እስቲ እንግዲህ ይህን ጥልቅ ሐሳብ አብረን እንመርምረው። እስቲ ሞትን የማይፈራ ማን ይሆን? ይህ እኮ ምናልባት ያንዳንዱ ሰው በሕይወቱ ቢያንስ አንድ ጊዜ ራሱን የሚጠይቀው ጥያቄ ነው አይደል? የመነሻ ጽሑፋችን የሚጀምረው ከዚሁ አንገብጋቢ ጥያቄ ነው። በቀጥታ ልብን የሚነካ በጥልቀት እንድናስብ የሚጋብዝ ጥያቄ። አዎ፣ ሞት ብርቱውንም ሀብታሙንም ጥበበኛውንም ሳይቀር ያሸንፋል። ለማንም አያዳላም። የሰው ልጆች ሁሉ ታላቁ ጠላት ተብሎ የተቀመጠው ለዚህ ነው። እናም ይህ ሐሳብ ለዛሬው ትንታኔያችን መሠረት ይሆነናል። የሰው ልጅ ሁሉ የሚያጋጥመው ትልቁ ችግር። እሺ፣ እንግዲያው ወደ ዋናው ነጥብ እንግባ። ጽንሰ ሐሳቡ ይሄ ነው። ሁለት አይነት ሞት አለ። እንዴት? አዎ፣ ሁላችንም ከምናውቀውና ከምንፈራው አካላዊ ሞት ባሻገር ሌላ አይነት ሞት አለ የሚል ሐሳብ ነው ያለው። እስቲ አሁን በእነዚህ በሁለቱ ሞቶች መካከል ያለውን ዘላለማዊ አንድምታ ያለውን ልዩነትን መርምር። እንግዲህ የመጀመሪያው ሞት ሁላችንም የምናውቀው ነው። ያው የሰው ልጅ ሁሉ የሚጋፈጠው ያው ማለት ምን ማለት ነው? በቀላሉ ነፍስ ከሥጋ የምትለይበት ያ ጊዜያዊ አካላዊ መለያየት ነው። ቁልፍ ቃሉ እዚህ ላይ ጊዜያዊ የሚለው ነው። ግን ሁለተኛው ሞት የሚባለውስ? አዎ፣ እዚህ ላይ ነው ነገሩ እጅግ በጣም ከባድና አስፈሪ የሚሆነው። ይሄ ሁለተኛው ሞት ማለት ጨርሶ መጥፋት ወይም ኤንድ ኦፍ ኤግዚስተንስ ማለት አይደለም። ይልቁንም ከእግዚአብሔር ለዘላለም በመንፈስ ተለይቶ በፍርድ ቦታ መኖር ማለት ነው። አስሙት፣ ዘላለማዊ መለያየት። ልዩነቱን በደንብ ለማየት ይህንን ንጽጽር እንመልከት። የመጀመሪያው ሞት ጊዜያዊ ነው፣ አካላዊ ነው፣ ከሕይወቱ ነው የሚለየው። ሁለተኛው ሞት ግን ወይኔ ዘላለማዊ ነው፣ መንፈሳዊ ነው እና ከሁሉም በላይ ከሕይወት ሳይሆን ከራሱ ከእግዚአብሔር ነው የሚለየው። አስከፊነቱ የሚመነጨውም ከዚሁ ከዘላለማዊነቱ ነው። እሺ፣ ይህ ሁለተኛው ሞት የሚለው ሐሳብ ከየት የመጣ ነው? ራእይ 20:14 ላይ በቀጥታ ተቀምጠዋል። ይህም የእሳት ባሕር ሁለተኛው ሞት ነው ይላል። ስለዚህ ጽንሰ ሐሳቡ እንዲሁ የመጣ ሳይሆን ቀጥታ ከመጽሐፍ ቅዱስ የተወሰደ ነው። እሺ፣ ጥያቄው ግን ለምን ነው? ለምን ሳይቱ ሁለተኛ ሞት አስፈለገ? ለምንድን ነው ፍርድ የሚኖርበት? አሁን እንግዲህ ወደዚህ ጥያቄ ስነ መለኮታዊ ምላሽ እንገባለን። እንግዲህ የመለኮታዊ ፍትሕ አመክንዮ ደረጃ በደረጃ ሲታይ ይሄን ይመስላል። 1. ሁሉም ሰው ኃጢአትን ሰርቷል። ይሄ መነሻው ነው። 2. የኃጢአት ዋጋ ደግሞ ሞት ነው። 3. የእግዚአብሔር ፍትሕ ደግሞ ይሄ ዋጋ ግድ መከፈል እንዳለበት ያስገድዳል። ልክ እንደ ምክንያትና ውጤት ነው። ድርጊት አለ፣ ለዛ ድርጊት ደግሞ የሚመጥን ዋጋ አለ። ይህ ደግሞ አንዲሁ በምክንያት የቀረበ አይደለም። ሮሜ 6:23 ላይ በቀጥታ የኃጢአት ደመወዝ ሞት ነውና ይላል። በጣም ግልጽ ነው አይደል? በኃጢአትና በሞት መካከል ያለው ግንኙነት ቀጥተኛ እንደሆነ ነው የሚያስረዳው። እሺ፣ እስካሁን ድረስ የነበረው በጣም አስጨናቂ ነው። ችግሩን አይተናል፣ ፍርዱን አይተናል። ነገር ግን ታሪኩ እዚህ ላይ አያበቃም። አስደናቂ የሆነ መታተፊያ አለው። ከችግሩ ወደ መፍትሄው የምንሸጋገርበት ቦታ ላይ ደርሰናል። መፍትሄው ይሄ ነው። እግዚአብሔር ያው ፍትሕን የሚጠይቀው ራሱ እግዚአብሔር በፍቅሩ ተነሳስቶ ክፍያውን ራሱ አዘጋጀ። ይህ በጣም አስገራሚ ነገር ነው። ፍትሕን የጠየቀው አካል ራሱ የመፍትሄው ምንጭ ሆነ። ይህ መፍትሄ ማን ነው? ዮሐንስ 19 ላይ መጥምቁ ዮሐንስ ኢየሱስን ሲያይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ጮኸ። የእግዚአብሔር በግ የሚለው አገላለጽ በቀጥታ የሚያመላክተው ለኃጢአት ምትክ ሆኖ የሚቀርበውን መሥዋዕት ነው። ይሄ ማለት ምን ማለት ነው? ኢየሱስ ክርስቶስ ያ ሊመጣ የነበረውን የእግዚአብሔርን ቁጣ በሙሉ በራሱ ላይ ተቀበለ። ፍትሕን ለማርካት ቅጣቱን ለመክፈል በእኛ ቦታ እሱ ሞተ። ይሄ ነው መትኪፊያ ክፍያ የሚባለው ጽንሰ ሐሳብ። እሺ፣ መፍትሄው ተዘጋጅቷል። ታዲያ አንድ ሰው ይህንን መፍትሄ የራሱ የሚያደርገው እንዴት ነው? ምን ማድረግ ይጠበቅበታል? አሁን ትኩረታችን ወደ ሕይወት በሚወስደው መንገድ ላይና አንድ ሰው ሊሰጥ በሚገባው ብቸኛ ምላሽ ላይ ይሆናል። መልሱ የሚያድን እምነት ነው። ይሄ ማለት ምን ማለት ነው? በቃላት ስናስቀምጠው የኢየሱስ ሞት እና ትንሣኤ ለሠራነው ኃጢአት ሁሉ ሙሉ እና በቂ ክፍያ መሆኑን መቀበልና ማመን ነው። ይሄ እምነት ነው ከእግዚአብሔር ጋር ሰላምን የሚያመጣው፣ በሥራ ሳይሆን በእምነት። ዮሐንስ 3:36 ላይ ያለው ቃል ይህን በጣም አርጎ ግልጽ ያደርገዋል። በልጁ የሚያምን የዘላለም ሕይወት አለው ይላል። ግን ቀጥሎ ያለው ማስጠንቀቂያ ደግሞ አለ። የማያምን ከሆነ ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል ይላል። ምርጫው ሁለት ነው፣ የዘላለም ሕይወት
ወይም የእግዚአብሔር ቁጣ። አሁን ደግሞ ብዙ ጊዜ ወደሚነሳ አንድ ጥያቄ እምጣ። ይሄ ብቻ ነው እንዴ መንገዱ የሚል። እስቲ ሌሎች ሰዎች እንደ አማራጭ የሚያስቧቸውን መንገዶችና ለምን በቂ እንዳልሆኑ እንመርመር። አዎ፣ ይህ ጥያቄ ሁሌም ይነሳል። ግን ሌሎች መንገዶች የሉም? እኔ እኮ ጥሩ ሰው ነኝ፣ መልካም ሥራ እሰራለሁ፣ ይህ አይበቃም ወይ? የሚል በጣም መሠረታዊ ጥያቄ ነው። እስቲ ጽሑፉ የሚሰጠውን ምላሽ እኔ። አዎ፣ ብዙ ሰዎች የሚተማመኑባቸው ነገሮች አሉ። ለምሳሌ መልካም ሥራ መስራት፣ ሃይማኖታዊ ሥርዓቶችን መፈጸም፣ ወደ ቅዱሳን ቦታዎች መጓዝ፣ በቤተሰብ ሃይማኖተኛ መሆን፣ ምጽዋት መስጠት፣ መጾምና መጸለይ። እነዚህ ሁሉ በራሳቸው መልካም ነገሮች ሊሆን ይችላሉ። ነገር ግን እንደ መነሻ ጽሑፉ እነዚህ በሙሉ ልክ እንደተሰበረ ድልድይ ናቸው። ከፍርድ ወደ ሕይወት ሊያሻግሩ አይችሉም። ለምን እንደማያሻግሩ ገላትያ 21 ላይ በምክንያት ያስቀምጠዋል። ጽድቅ በሕግ በኩል የሚገኝ ቢሆን እንግዲያስ ክርስቶስ በከንቱ ሞተ ይላል። አመክንዮው በጣም ግልጽ ነው። እኛ በራሳችን ሥራ መዳን የምንችል ከሆነ የክርስቶስ ሞት ለምን አስፈለገ? በከንቱ ሆነ ማለት ነው። ይሄ በጣም ጠንካራ መከራከሪያ ነው። ስለዚህ ማጠቃለያው ይሄ ነው። ሮሜ 5 ላይ እንዲህ ይላል፣ ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናድን። ነገሩ ግልጽ ነው። ከሚመጣው የእግዚአብሔር ቁጣ መዳን የሚቻለው በክርስቶስ ደም ማለትም በእርሱ ምትክ በሆነው ሞት በማመን ብቻ ነው። እንግዲህ ይህንን ትንታኔ የምንጨርሰው የአንዳንዱ ሰው ራሱን ሊጠየቅ በሚገባው ጥያቄ ነው። በዚህ ሁሉ በቀረበው መረጃ መሠረት ለዘላለም ሕይወት ያለው ተስፋ በምን ላይ ነው የተመሠረተው? በራስ ሥራ ላይ ነው ወይስ በክርስቶስ በተከፈለው ዋጋ ላይ?